السلام عليكم ورحمة الله وبركاته. إرجان دبر سجدت نقبوفني قرو بدأ سباي أرجع دينجرا دلقارتي دلهم تنانين جديناتي هرأ وقع فرتمي جها كيس سنجرا قرو هرأ قياهم درانا جمع تشيسي مالف نجمع تشيسي دبرتين سجنتا كنا جيتي هرأ والبرآسو كنا كجالو هنجرو دبرتين هذا أبوليتي وري إيران إنه برآسي تنينجر إنه جمع تشيسا مالف المانتين أبوتا كينا قرو هاتو هاوني آدابي يكين ترى ككئ باي دوبت جنة جرا هرأ سجنتا كنا جون كينا باي إنا جمع تشيسا ورا كنا أومي قالت قداك أبداني مان أشتي أكد أبتي تلابني كيسي وجنين أبتا تناندرمو نعمود أبو كيسانتي شيكا فاطمة باي إنسي جالدا قرو كوميميتي أمان أشو كتر إفنك كدور رفوت جالا أمان أشتي والبرة جرا ورا أفان أمارا أرمون أجنف إنديت ولا شو يالكون إزاري واقع لني بتأم تلقنات بتأم كهول بلاي متاسلستين كنات يمتاسلستينيم سيتوج لزي درسن لزي درجة درسن الناتوج أهتوج مشلالم وين ممسجاجن مدرساتين كفتني أرجعتنا بتأم مسجنا له بسم الله السلام عليكم ورحمة الله وبركاته زاريني دس بلوينجال مالتي هي أوكنا لاني بتشار اللي ميتساتو قدم هتين دالشو بزو سيتوش አሉ በብዙ ቻሌንጆች ውስጥ ሴቶችን ለማብቃት ራሳቸውንም ለማብቃት ከዛም አልፎ ቤተሰባቸውን ለማብቃት የሚለው በጣም ብሮድ የሆነ ኮንሴፕት ነው በማህበራዊ ጉዳይ በሃይማኖታዊ ጉዳይ በኢኮኖሚ በፖለቲካዊ በብዙ ነገር ማለት ነውና ብዙ ጥራውደሮችን አልፈው ሞዴል የሆኑ ሴቶች እናቶችን ወክዬ ነው ይሄንን እውቅና መቀበለውና ይሄ የናንተም ነው ለማለት ነው እህቶቼ እንዱም ደግሞ ከሴቶች ራሳቸውን እንዲያበቁ የሚያግዙ ብዙ ወንዶች አባቶች ወንድሞችና ባሎች አሉና እነሱንም በዚህ አጋጣሚ የናንተም ነው ለማለት ወዳለሁ አመሰግናለሁ የኔ ሽልማት እኔ እዚህ እንድደርስ ከጎኔ ለሆኑ ቤተሰቦቼ ጓደኞቼ እንዱም ደግሞ የስራ ባልደረቦቼም ነውና እነሱንም እንኳን ደስ አላችሁ ለማለት ፈልጋለሁ በዋናነት የሩፌዳ ከመጀመሪያው ሐሳቡን አምጥተው እዚህ ላደረሱ የሩፌዳ አባሎች ሁሉ እንኳን ደስ አላችሁ ይሄ ትልቅ ስራ ነውና በርቱ በዚሁ ቀጥሉ ነው ማለት አመሰግናለሁ በጣም እጅግ አድርገን እናመሰግናለን ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረብል ዓለሚን ሰላም አለይኩም ወራህመቱላሂ ወበረካቱ ችግር የለም ያው እንግዲህ ዳኛ አላህ ጥሩ ፍርድ ምን ሰጥ ያርገን እንጂ ቁጭ ብሎ መፍረድ ነው እንጂ እንደወጣው መናገር አይችልም ብዙም እና ያው ፍራት ቢሰማይ ቢሳሳት አፉትሉኛላችሁ ማለት ነው ያው እንግዲህ እኔ ወደ እስልምናው ዓለም በ1998 ዓመተ ምህረት ነው የመጣሁት አልহামዱሊላህ ምስጋና ለአላህ ይገባው ለረሂም ጌታ እስልምናን ከተቀላቀልኩ 20 አመት ሆኖኛል በዚህ 20 አመት ውስጥ 5 ወንድ ልጆችን 2 ሴት ልጆችን ወልጃለሁ በጊዜ ያው ከወረዳ ፍርድ ቤት ነው የሚጀመረው የህግ እድገቱና ወረዳ ፍርድ ቤት ዳኛ ሆኜ አንብቤ ተቀይሬ ልጅ ያሳደግኩ ከፍተኛ ፍርድ ቤት ደርሼ ዛሬ አማራ ክልል ጠቅላይ ፍርድ ቤት ዳኛ ነኝ አልহামዱሊላሂ ረብል ዓለሚን በዚህ ሂደት እንደሚባለው አይደለም ነግራናለች እህቴ ብዙ ጣወረዶች አሉ በጣም ብዙ በተለይ ከምንኖርበት ከሀገራችን ሁኔታ ምታውቁት ነው አዲስ ነገር የለውምና በዚህ ሂደት ውስጥ አልহামዱሊላህ አላህ ረሂም ነው ብዙ ነገሬን እያገራልኝ ብዙ ድል አግኝቻለሁ አልহামዱሊላህ ስኖር ትዳሬ አማረ ሆኖ ልጆችን ወልጄ በስራዬ ሰክሰስፉል ሁኜ እዚህ ደርሼ ደግሞ ዛሬ ስሸለም والله በጣም ደስ ብሎኛል አልহামዱሊላህ
እኔ አሁን የሽልማት የኔ ብቻ አይደለም ልጆቼ እኔ መጀመሪያ እስልምናን ስቀበል ንያዬ ምንድነው ለአላህ ካላህ ጋር የተነጋገርኩት አላህዬ እስልምናን ወፍቀኸኛል ከጨለማ ወደ ብርሃን አምጥተኸኛል አልহামዱሊላህ ልጆቼን ሰወልዳቸው በኢትዮጵያ አይደለም ንያዬ በአለም ላይ የላ ኢላሀ ኢለላህ ባንዲራ ወደ ላይ ከፍ አድርገው ምን ያውለበልቡ ብዬ ነው ሌላ ንያ የለኝም በኢትዮጵያ ብቻ አይደለም በአለም ላይ ከፍ አድርገው የሚያውለበልቡ ብዬ ስነሳ ምንም የረሱል ሰለላሁ ዐለይሂ ወሰለም ሱና በመውለድ መተግበር ስላለብኝ ወላሂ የፍርድ ቤት ስራ ከባድ ነው የሚያውቅ ያውቀዋል ስሰራ እስከ 5 ሰዓት እስከ 6 ሰዓት ልጅ አዝዬ ፍርድ ጽፋለሁ ይሄ የሆነ እየወለድኩኝ መውለድ ሳላቋርጥ ንያዬ ምንድነው ይሄኛው ፍርድ ምጽፈው ምግብ መገበውን የለት ኑሮዬን ለመሙላት ወደ ለመሙላት ነው ግን ንያዬን ደሞ ለማሳካት ምንድነው ማድረግ ያለብኝ መውለድ ካላህ ጋር የተነጋገርኩት አለ አላቋርጥም ወልዳለሁኝ ወልጄ የላ ኢላሀ ኢለላህ ባንዲራ እስልምናን ከፍ አድርጎ ባለም ላይ የሚያውለበልብ ልጅ ወልዳለሁ እርዳኝ አላህዬ ያንን ንያ አስተካክላለሁ ብዬ እየወለድኩ አልহামዱሊላህ አሁን 7ኛ ልጅ ላይ አይሻ ላይ ደርሼ አይሻ ልጃት መጥቻለሁ 4 ወሯ ነው አልহামዱሊላህ እና አሁን የሽልማት ለኔ ብቻ አይደለም ለልጆቼ ለነ ሳሊም ለነ መሐመድ ሳሊም መሐመድ አዩብ ቢላል ይባል ልጆች አሉኝ ሃናን አይሻ ከሷ ጋራ እና እነዚህ ልጆች እዚህ ሲሸለም ትልቅ እንትን አለው ለነሱ ይሆን የሚሰጣቸው እንትን አለ ከፍ ያረጋቸዋል እንትን ይልልኛል ካለንበት ነባራዊ ሁኔታ አሁን የአማራ ክልል ነው የመጣሁኝ እዛ ያው የመማር እንትኑ እስልምና እንትን ላይ ትንሽ ክፍተት አለ እሱን እንዲህ ይህን ሽልማት አይተው ደግሞ ልጆች ተበራታተው ነገ የፈለኩት ነያዬን አላህ ጋራ አላህ አግዞኝ እንዲያደርስልኝ ብዬ እንትን እላለሁ አመሰግናለሁ እጅግ አልহামዱሊላህ ሰላም አለይኩም ሰለላሁ ዐለይሂ ወሰለም በጣም ይከብዳል አይደል ማለት I am not expect this way ግን አልহামዱሊላህ ስለሁሉም አላህ የተመሰገነ ይሁን ማለት ይሄን ያህል እንትን አላስብም ብቻ ስለሁሉም ነገር አልহামዱሊላህ ሱማ አልহামዱሊላህ አላህ ይትልቁን ብዙ ነገር አልፎኛል ብዬ አስባለሁና ከዚህም በላይ ይጠበቅብኛል ብዬ አስባለሁ አልহামዱሊላህ ሱማ አልহামዱሊላህ ከጀርባዬ ግን በጣም ብዙ ሰዎች አሉ ምናልባት ሀያትን ዛሬ እዚህ ጋር እንድታዩት በጣም ብዙ ሰዎች ዋጋ ከፍለውበታልና ይሄ ዋንጫ ወይንም ደግሞ ይሄ ሽልማት የነሱም ጭምር ነው ብዬ አስባለሁና ሁላችሁም እንኳን ደስ አላችሁ ሁላችሁንም በጣም አመሰግናለሁ ስፔሻሊ ደግሞ ሩፌዳ ሆመንስ ፋውንዴሽን ስታፍ በጣም እናመሰግናችሁ ፈልጋለሁ ለአላህ ቢወደድ እጅግ አድርገን ሰላም አለይኩም ወራህመቱላሂ ወበረካቱ በሸለም እንደዚህ እንደሚያስደነግጥ አልገባኝም እስከዛሬ ወጥቼ ሳወራ በነጻነት ነበር አሁን ደነገጥኩኝ ማለት ገና ኃላፊነት አሁን ጀመረ ማለት ነው ብዬ ማለት ነው ብዙ ቦታ ራሴን አገኘዋለሁ በተቻለ መጠን የፍትህ አካባቢ ነው ማገኘው እንዴት እንደምገባ ማላውቅም ግን ገብቼ ነው ማገኘው የሆነ የመብት ጥሰት ኖሮ እንደምገባም ሳላውቀው እዛ ገብቼ ያገኘዋለሁ ለማንኛውም ከመታደል ጋር ቁጭ ብለን አሁን ዛሬ ነው ያወቅኳት ከሷ ጋር ያወራን ነበርና በጣም ብዙ ነገር ተመሳሰለብኝ ከሷ ጋርና ያወራን ነበር እኔም ሞጣ ነኝ እሷም ቀራኒ ሆናት 20 ኪሎ ሜትር 18 ኪሎ ሜትር ርቀት ላይ ነው የሚገኘው ማለት ነው ልዩነታችን እሷ ከክርስትና ነው የመጣችው እኔ ግን እስከ እስልምና ነው የወጣሁት አቃቢ ጎኜ ስቀጠር ሱሪ ለባሽ ነበርኩኝና ትንሽዬ ሂጃብ ነው እንደዚህ አድርጌ አስሬ ሲሄድ ዳኛው እቺ አቃቢ የመጣችው አዲሱ አቃቢ ህግ ቡሬ ነው የተቀጠርኩት ሷም ቡሬ እና ሽንዲ ነው የሰራችው እኔም ሽንዲና ሰከላ ሰርቻለሁኝ በጣም ብዙ ነገራችን ተመሳስሎ እየገረመኝ በአንድ ልጅ በልጣኛለች ኢንሻአላህ ደብል መትቼ አሁን በልጣታለሁ ከዛ ከኔ ጋር የሚሰራው አቃቢ ህግ አቶ ወርቅነህ ይባላል የሰከላ ልጅ ነውና ምን አለኝ እቺ ልጅ ሂጃብ አይደለም ባይደው እዚህ ጋር ክፍት ነው እዚህ ጋር ክፍት ነውና የሆነች እቺ ድሮ የጎጎራ የምትታሰር የለችም እንደዛ ነው እቺ እስላማዋ ልጅ እንደዚህ ጠምጥማ ከመጣች አስራታለሁ ችሎት ደፍራለች ብዬ ይለዋል ከዛ በጣም ፈራ ብዙ መዝገብ ነው ይዘን የምንሄደውና
በፍጹም ያስርሻል ሲለኝ አይ እንደውም ይሰረኝ ብዬ ደህና ሂጃብ ለብሼ ሄድኩኝ። ከዛ በኋላ ማወለኩት ብዙ ነገር ማለት ነው። አልহামዱሊላህ ረብ ዓለሚን መታደልን እዚህ ሩፈይዳ ስላመጣት የእውነት ከኔ በላይ በጣም ደስ ብሎኛል። የእውነት ማለት ነው። ኢንሻአላህ ለሌሎች ሞዴል የሚሆን ስራ ሰርቻለሁ ብዬ አላስብም፣ ግን የተሻለ ሞዴል የሚሆን ስራ ለመስራት ሩፈይዳ እንድነሳሳ እንድነቃ አሁን በቃ ለተሻለ ስራ እንድዘጋጅ ስላደረጋችሁኝ በጣም ደስ ብሎኛል። ይሄ ሽልማት ደግሞ የኔ ብቻ አይደለም። ከጠንካራ ሴቶች ከጠንካራ ወንዶች ጀርባ ጠንካራ ሴቶች አይደል ያላችሁ? እኛም ከጠንካራ ሴቶች ጀርባ ጠንካራ ባሎች አሉ። ባሎቻችን እናመሰግናለን፣ ቤተሰቦቻችንን እናመሰግናለን። ከጎን ሆኖ አለካ ከጎን ያሉትን ረስቼው ነው። ከጎን ሆናችኋል፣ ከኋላ ምናምን የሚባል የለም ብለናል ቅድም። ስለዚህ እናመሰግናለን። ሌሎቻችሁም ቤተሰቦቼ ሁሉም ይሄ እዚህ እንድደርስ አስተዋጽኦ ያረጋችሁ በሙሉ አላህ ጀዛችሁን ይክፈላችሁ። በጣም ደስ ብሎኛል። በጣም ይሁን ማለት በቃ ከዚህ በኋላ የሚኖርብኝን ኃላፊነት ፊል እንዳረግ አድርጎኛል። ሩፈይዳዎች በጣም አመሰግናለሁ። ጀዛከላህ ኸይር። ሰላም አለይኩም፣ እንዴት አላችሁ? እኔ በሙያዬ መድረክ ላይ በጣም ብዙ ቀን ወጣለሁ። ይሄኛው ትንሽ ያስፈራል እና አመሰግናለሁ። ሁልጊዜም ስራዬን ስሰራ የጋዜጠኝነት ስራ በተለይ ስለ ሪኮግኒሽኑ ስለ ሽልማቱ ወይም ስለምኑ አስቤ አላቅም። ኮሚኒቲን ማገልገል ብቻ ነው የማስበውና እናንተ አስባችሁ ስራዬን አይታችሁ ይገባሻላችሁ ስለሸለማችሁኝ በጣም አመሰግናለሁ። አላህን ነው ከሁሉም በፊት የምናመሰግነው ሙስሊም እንደመሆናችን። ከዛ በመቀጠል ግን የፈለኩትን ሁሉ መሆን እንደምችል የፈለኩበት ሁሉ መድረስ እንደምችል አሳምነውኝ አስረድተውኝ አሳይተውኝ ያሳደጉኝ እናትና አባቴን ነው ከሁሉም በፊት ማመሰግነው። እናቴ ዛጋለች። በመቀጠል እንግዲህ የእናትና አባቴ ልጆች የሆኑት እህት ወንድሞቼ በህይወት መንገድ እስልምና ያገናኘን ወዳጆቼ፣ ጓደኞቼ እህት ወንድም ሆነው የቀሩ ብዙ ወዳጆች አሉኝ። እነሱን በጣም አመሰግናለሁ። በህይወት መንገዴ በስራ መንገዴ በሙሉ ለገጠሙኝ መልካም ሰዎች፣ ላስተማሩኝ ሰዎች፣ ለኡስታዞቼ ለሁሉም አመሰግናለሁ። የትም ቦታ የኔ ስም በመልካም ከተነሳ ቤተሰቦቼ፣ ጓደኞቼ፣ አስተማሪዎቼ ናቸው። እኔ ብቻ አይደለሁም። አመሰግናለሁ። እጅግ አድርግ ሙኒራ እውነቷን ነው። ያው ሙያችን ተመሳሳይ ስለሆነ መድረክ መርቻ አውቃለሁና እንዴት አሁን መናገር አቃተኝ። አልহামዱሊላህ ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጉድለቴን ሸፍኖ ስንፍናዬን ሰትሮልኝ ዛሬ በመልካምነቴ ብቻ እዚህ እናንተ ፊት እንድቆም ላደረገኝ ለኃያሉ ጌታዬ ከምስጋና ጋር ጥራት ይገባው። በመቀጠል ያው እዚህ ጋር ስንቆም እንደሞያ ስናወራ ከልጅነታችን አብሮ የሚመጣ ነገር አለና አባቴን ከእንቅልፉ እየቀሰቀስኩኝ የጻፍኩትን አዳምጠኝ እለው ነበርና አባቴ ከኢሻ በኋላ ወዲያው የሚተኛ አባት ነውና እኔ ደግሞ ምናልባት 3 ሰዓት ላይ ምናምንም ሐሳብ ከመጣልኝ ቀስቅሼ አሰማዋለሁ። የጻፍኩትን ነገር ያዳምጠኛል፣ ያበረታኛል። በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። ከዛ ውጪ ጋዜጠኛ መሆን እንደምችል፣ ፕሮግራም ማዘጋጀት እንደምችል፣ ሬዲዮ ሆስት ማድረግ እንደምችል፣ ማስታወቂያ እንደምችል አላውቅም ነበር። አንዳንድ ጊዜ እኛ ተስጧችንን አውቀን ወይ ደግሞ ይሄን ነገር ማድረግ እፈልጋለሁ ብለን ለዛ ነገር ምን ጀምሮ መንገድ ይኖራል። ለኔ ግን እንዳጋጣሚ ሆኖ አንድ ወንድም ነው ጋዜጠኛ መሆን አለብሽ አንቺ የሚገባሽ አካውንቲንግ እየተማርኩ ነበር ዩኒቨርሲቲና ዩኒቨርሲቲ ተምረሽ አካውንታንት መሆን ሳይሆን የሚገባሽ ትክክለኛ ቦታሽና ስፍራሽ በጋዜጠኛነት ሙያ መስራት ነው አለኝና የመጀመሪያውን የፋና ኤፍኤም በተባባሪ አዘጋጅነት ስራ እንድቀላቀል አደረገኝ። ለጋዜጠኛ አብይ ይልማ ምስጋናዬን አደርሳለሁ። በዚህ አጋጣሚ እሱ በቀደደው መንገድ ደግሞ ብዙ አመት ሬዲዮ ላይ ካገለገልኩኝ በኋላ ታውቃላችሁ በሚኒስትሪ ሚዲያው ሙስሊም ሆነን ስናገለግልና እንደሌላ ሆነን ስናገለግል አንድ አይደለም።
ኢስላሚክ ኤሪያ ላይ መጥቶ መስራትን በጣም ልቤሻትን ነው።